ወይም አንደር ኤጅ ከ18 ዓመት በታች ናት ወይስ በቃ አይምሯ ትክክል አይደለም? ግራ እኮ ነው የሚያጋባው። ወይም ደግሞ እንዴት ነው ሙድ እየያዘች ነው እየቀለደች ነው? ምንም የማይገባ ነገር ማለት የሚያወዛግብ ነገር። የፍየል ጥርስ እንዴት ነው ተጸጽታ ምናምን ይቅርታ ብላ እንትን ማለት እንደሚቅርታ ስላደረገላችሁ ደስ ብላት ምናምን አመስግና እንትን ማለት ሲገባት አሁንም ድጋሚ ትቀልድበታለች። የፍየል ጥርስን ተክልለታለን ትላለች ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እኔ ደህና ነኝ። ዛሬ እንግዲህ ሰሞኑን ቪዲዮ ሰርች አላውቅም ነበረ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ከሱመያም ጋር ተገናኝተን ነበረ ማለት ተደዋውለን ነበረ እና ደህና ነች። በአጋጣሚ ስሞክርላት ስልክ አነሳችልኝ። ደህና ነች። ያለችበትም ሁኔታ ምናምን አልነገረችኝም፣ ግን ደህና ናት። ልጆቿም ደህና ናቸው፣ እሷም ደህና ነች። በፊት ላይ እንደምታውቁት ናይ ውጪ ምናምን እንደዚሁም ምናምን እያልኳት ነበረ። አሁን ግን ባለችበት ሰላም ትሁን እንጂ ናይ ውጪ ምናምን አላልኳትም ማለት ነው። ምክንያቱም እንደምታውቁት የሰይድ ሚስት ማለት ነው አዩ የያሲን ጥርስ አውልቀዋለች፣ ሌላም ሰው ጋር ተደባድባለች ምናምን እና ለሷ ደግሞ ይሄንን ሁሉ ነገር ከተካሄደ በኋላ እሷ እንድትወጣ ምናምን አልፈለኩም ማለት ነው። ባለችበት ሰላም እንድትሆን ነው ላይ ማላልኳትም። ብቻ ባለችበት ሰላም ትሁን፣ መምጣትም አያስፈልጋትም። ምክንያቱም አዩ ተብዬዋ እንደዚህ ብዙ ነገር እያደረገች ነው ማለት ነው። ስለዚህ እዛው ባለችበት ብትቆይ አሪፍ ነው። ነይ ማላልኳትም አድራሻ ምናምንም አልጠየቅኩም፣ ግን ብቻ ደህና ናት አልሐምዱሊላህ። ዋናው ሰላም መሆኗ ነው። ላይ ያላልኩበት ምክንያት ማለት ነው ለሷ በጣም ነበር የፈራሁት ማለት ነው። እዚህ ጋር ብትመጣ አስባችሁታል? ከዚህ በፊት ራሱ ናይ ቶሎ ውጪ ምናምን ያለችበትን ቦታ እንደዚህ ተገናኝተን ነበር ነው ብዬ የተናገርኩት ራሱ ላይክ እንደዛ ስላት የነበረው ራሱ በጣም ነው የቆጨኝ ማለት ነው። ተጻጽቻለሁ። ለምን እዚህ ጋር መጣ የሆነ ነገር ብታደርጋት ወይ እሷን ወይ ልጆቿን የሆነ ነገር ብታደርጋቸው በኋላ ላይ ከባድ ነበር ማለት ከሆነ በላይ የሆነ ነገር መደንገጥ ደግሞ ጥሩ አይደለም። አስቀድሞ መጠንቀቅ እንጂ ማለት ነውና እንዳትመጣ አሁን ላይ እንዳትመጣ ብትመጣ አስባችኋል? በጣም የሚከብደው እሷና እሷ አይደለም እሷን ያሲንን እንዴት ነው ጥርሱን ያወለቀችው ገና ለገና ከነሱ ጋር ላይክ ጓደኛ ናቸው ምናምን በሚለው ማለት ነው። እሷ ደግሞ የባሏ ሚስት ናት። እንደዚህ በድብ አሁን ራሱ እንዴት ነው ወዳታለሁ ምናምን እያለች እንዳትመጣ ምናምን እያለች ሰራችሁን ቪዲዮ አለና እንደዛ ስላለ በግልጽ እንደዚህ አትናገርም እንጂ ከሷ ጋር እንድትመጣባት አትፈልግም። ስለዚህ ብታገኛት ከባድ ነገር ነው የምታደርግባት፣ ወይ የሆነ ነገር ታደርጋታለች ምናምን እና በጣም ነበር የሚያስፈራው ማለት ነው። አሁንም ያስፈራል፣ ግን እንዳትወጪ ማለት ባለችበት ቦታ እዛው ትቀጥል ማለት ነው። እንዳታሳውቅ በቃ ዋናው ሰላም ሆኗ ነው። ደህና ናት አልሐምዱሊላህ። አሁንም ደህና ትሁን። ልጆቿንም እሷንም አላህ እንዲጠብቃት ዱአ እናደርግላታለን። እናንተም አድርጉላት ማለት ነው። ባለችበት እንድትቀጥል ነው እኔ የምለው። ነይ ማልልም እንትንም በቃ አድራሻዋንም እንድታሳውቅ አልፈለኩም ማለት ነው። ነገሮቹ ሁሉ እስከሚረጋጉ ድረስ አዩም እስከምትረጋጋ ድረስ ማለት ነገሮች እስኪስተካከሉ ድረስ ማለት አሁን አዩ ጤነኛ አትመስለኝም ማለት እኔ ጭንቅላቷ ጥሩ ያስባል ብዬ አላስብም እና እሷም ወደ ነበረችበት ማለት ወደ ኖርማል ሰው የሚያስበውን ሀሳብ እስከምታስብ ድረስ ላይክ ከሰዎች ጋር መጋጨቷን መማታቷን ማምን እሱን እስከምታቆም ድረስ ሳይድም ደግሞ ወደ ራሱ እስኪመለስ ድረስ ወደ ራሱ ተመልሷል ብዬ አልልም። መቼም እቺኛው ጋር እንደዚህ የሆነ ማለት ነውና ይሄ ነገሮች እነዚህ ሳይድም እሷም ምናምን እስኪመለሱ ሁኔታዎች እስኪረጋጉ ድረስ ወደ ነበረበት እስኪሆን ድረስ ባለችበት እንድትቆይ ነው የምለው። እና ደግሞ ውዶቼ ዛሬ ምን አዲስ ነገር ይዤላችሁ መጥቻለሁ መሰላችሁ? ሰሞኑን በተለቀቀው ቪዲዮ አይታችሁት ከሆነ ለያሲን ሽምግልና ምናምን ተልኮ ነበር ማለት ሽማግሌ እስኪላክ ድረስ ላይክ ፖሊስ የሚጃለው ምናምን ነገር ያለው ያሲን ክፉ ሰው ሆኖ አይደለም ማለት በጓደኛው እንደዚህ አይ እሱን አሻስሬ ወይ እሷን አሳስሬ እነሱ መቀጣት አለባቸው ወይም ደግሞ እንደዚህ በቃ እነሱ ክፉነት ማለት አለበት ብሎ አይደለም ማለት ያሲን ማለት ጥሩ ሰው ነውና ለምን አስበው እንደው ታውቃላችሁ እሷ እንደ ይሄንን እስከሚያክ ጥርስ መውለቅ እስከሚያክል ድረስ ይሄን ያክል ወንጀል እስከምሰራ ድረስ ይሄን ብቻ አይደለም እኮ ሰይድንም በተኛበት ድብቅ ካሜራ አስቀምጣት ቀርጽ ነበር ምናምን ራሷን ተናገረች ምናምን እንደዚህ አድርጋ ነበርና ይሄን ነገር ከሰዎችም ጋር ስትጋጭ ነበር ዝም ብላ ላይክ ለወሯት ምናምን የመጡ ሰዎች ጋር ከነሱ ጋርም ሲጣሉና ያየን ነበር ቪዲዮ ላይ ምናምንና ይሄ ነገር እንዴት ነው እስከመች ድረስ ነው የሚቀጥለው?
እኔ ላይክ እንደዚህ ጥርስ የወልቆ ዝም ካልኳቸው ሌላ ነገር እስከማድረስ ድረስ ማድረሷን ምን ዋስትና አለን? በቃ እንደዚህ መስተካከል አለባት። ላይክ በዚህ እንትን የሆነ ነገር እሱም ውሳኔ ወስኖ እሷ እንድትስተካከል የሆነ ነገር ማድረግ አለበት ብሎ ማለት ነው። ላይክ እንደ ትምህርት እንዳረጉ እሷም ደንግጣ ያደረገችው ጥፋት በጣም ከባድ እንደሆነ እዚህ ያደርሳል እንዴ ምናምን ብላ እሷም ደንግጣ ወደ እንትን ሚስቴክ መሆኑን አውቃ ይቅርታ እንድታረግ እሱም ደግሞ እንደዚህ አታድርጊ ምናምን ብሎ እንዲቆጣት ምናምን እንደዚህ አይነት ችግሮችን እንዲፈቱ ማለት ነው። ምን ያክል ከባድ እንደሆነ እሱም ጥርስ ማውለቅ ማለት ቀላል አይደለም። እንደዚህ ያገኘችው ሰው ጋር እንደዚህ ቡጢ ምናምን እየተጋጩ እንትን ማለት ምናምን እሱም ቀላል አይደለም። የሆነ ሰው የሆነ ልጅ በእጇ ቢጠፋባት በጣም ከባድ ነው ማለት ከፍተኛ ወንጀል ነው እና ብዙ ሰው እንትን የምትልበት እንትን አጋጣሚዎች ስለሚፈጠሩ እሱን እንዲስተካከሉ ላይክ እኔ እንደዚህ ምን አልታረቅም እንደዚህ ማድረግ አለብኝ ምናምን የሚለው ለነሱ በማሰብ ነው። እሷም ደንግጣ እሱም እንትን ወንጀሉን ከባድ መሆኑን ላይ እንዲታረሙ ከስተቷ እንድትታረም ምናምን በማሰብ ነው እንጂ እሱ ክፉ ሰው ሆኖ አይደለም። እና በባለፈው ሽማግሌ ተልኮ ምናምን ይቅርታ ተጠያይቀዋል፣ ይቅር ተባብለዋል ማለት ነው። በጣም ነው ደስ የሚለው። አልሐምዱሊላህ ሰው ማለት ይቅርታ መጠየቅ ማለት ታላቅነት ነው፣ ታናሽነት አይደለም። እየተበደላችሁ ወንጀል እየሰራባችሁ ምናምን ይቅርታ አደረጋችሁ ማለት ላይክ ታናሽነት ነው ወይም ሽንፈት ነው ማለት አይደለም። ታላቅነትን ነው የሚገልጸው። ይቅርታ የሚጠይቅ ሰው ታላቅ ነው፣ ብዙ ነገር ያውቃል ማለት ነው። እና ይሄ ነገር ታላቅነቱን ነው የሚያሳየው። ያሲን በጣም ጥሩ ሰው ነው። ታርቀዋል ማለት ነው። በጣም ነው ደስ የሚለው። አዩም ቪዲዮ ሰርታለች ማለት ነው። ያሲንም ወደ አዳማ ሄዷል። እየሄደ እንትን ካሜራ ቪዲዮ ያደረገውን አይቼዋለሁ ማለት ነው። ወደ አዳማ እየሄደ እና ከጥሪ ታደርጉለት ነው መሰለኝ ከነ ሰኢድ እና ከነ አዩ እና አዩ ቪዲዮ እንደሰራችሁ ማለት ነው። ፍየል ተገዝቷል። ፍየል ተገዝቶ በቃ አዩ በጣም ነው እኮ የምትገርመው ማለት ነው። እየቀለደች ነው፣ ሙድ እየያዘችብን ነው ወይስ አይምሯ ትክክል አይደለም? አሁንም ማለት ነው ላይክ የሚያወዛግብ ነገር ነው ማለት ነው ያደረገች ያለችው። አራጁን ማለት ነው እሷ 5000 ብር እያላት እሷ 1500 ብር ነው ምናምን ትለዋለች ማለት ነው። አራጁን ማለት ነው ፍየል የሚያርዳውን ሰውዬ ስትቀልድበት ነበር ማለት ነው። ላይክ እንደዚህ እሱ 5000 ብር እያላት እሷ 1500 ብር ትለዋለች። በቃ እያዛገችው ነው፣ ሙድ እያያዘችበት ነው ምናምን አይገባንም ማለት ነው በረቀቀችው ቪዲዮ እና እሱም ፕላስ ደግሞ ጥርሷን ማለት የፍየላን ጥርስ አውጥተን ለያሲን እንተክልለታለን። እንደ ባለፈው ጥርሱን አውጥታለች፣ አሁን ደግሞ የፍየል ጥርስ ተክልለታለሁ። ምን ማለት ነው? ቆይ ምን አይነት ቀልድ ነው የምትቀልደው? ይሄ ህፃን ናት እንዴ? ወይም አንደር ኤጅ ከ18 ዓመት በታች ናት ወይስ በቃ አይምሯ ትክክል አይደለም? ግራ እኮ ነው የሚያጋባው። ወይም ደግሞ እንዴት ነው ሙድ እየያዘች ነው፣ እየቀለደች ነው። ምንም የማይገባ ነገር ማለት የሚያወዛግብ ነገር። የፍየል ጥርስ እንዴት ነው ተጸጽታ ምናምን ይቅርታ ብላ እንትን ማለት እንደሚቅርታ ስላደረገላችሁ ደስ ብላት ምናምን አመስግና እንትን ማለት ሲገባት አሁንም ድጋሚ ትቀልድበታለች። የፍየል ጥርስ እንተክልለታለን ትላለች ማለት እንዴ! በጣም ነው የሚገርመው። እንዴት ነው እንደዛ የምትለው? ይሄ ትልቅ እንትን ነው፣ ንቀት እኮ ነው። ከእንትን ከጸጸቷ መመለስ ሲገባት ላይ ይቅርታ ስላደረገላት እሱን ተቀብላ ደስ ማለት ሲገባት ጭራሽ የፍየል ጥርስ እንተክልለታለን ማለት ይሄ በጣም ነው የሚያስቀው። የምር ጤነኛ ናት ልጅቱ፣ ግን እሱ ነገር እንትን ይላል ያጠያይቃል ማለት ነው። አሁንም አይደለችም በእርግጥ ጤነኛ ሰው እንደዚህ አይሰራም። እና አራጁንም ፍየሉንም ማለት እየተከራከሩ ነበር። እሷ 5000 ያላት እሷ 1500 ያለች ማለት ነው። አልተግባቡም ከሚያርደው ጋር ማለት ነው። አራጁ ጋር ፍየል ከሚያርደው ጋር እንደዚህ እያሉ ነው ማለት ላይክ እየተከራከሩ ነበር። እሱንም ፍየሏንም አስገብታ በሩን ዘጋችባቸው። ምን እንደሚፈጠር እንግዲህ አናውቅም። ፍየሉ ይታረድ አይታረድ ከያሲን ጋር እንደበፊቱ እየተጫወቱ እየተዝናኑ ምናምን ፍየሉ ታርዶ እንደበፊቱ ሆነው ይበላሉ አይበሉም ማለት እንደነበረ ጓደኝነታቸው ይቀጥላል ወይስ እንደዚህ እንደሻከረ እንትን ይላል ትቷቸው ይመጣል? ምክንያቱም እየቀለደችበትን ነበር። እንደዚህ መደረግ የለበትም። ይሄ በጣም ነው እንትን የሚለው። እንዴት እንደሆነ አናውቅም፣ ምን እንደሚቀጥል ኢንሻአላህ በቀጣይ ቪዲዮ ምን እንትን እንዳለ ይዤላችሁ እመጣለሁ ማለት ነው። እናንተ ግን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁን። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።